በፎቶ ላይ የምትመለከቱ እንግዲህ የቪቮ ኤክስ ሲሪሶች እንግዲህ ያላቸው ኤክስ 200 አልትራ እና ኤክስ 300 አልትራ ያለው እንግዲህ የካሜራ ሴንሰር ነው ማለት ነው። ቪቮ በጣም አሪፍ የሆነ ካሜራ ያለው ስልክ ነው። 200 ሜጋፒክስል ጥርት ያለ ምስል ነው የሚያሳየው። ከዚህ ቀደም ባወጣው ስልክ ላይ ኤክስ 200 አልትራ ላይ እንግዲህ ምርጥ ካሜራ ካለው ስልኮች መካከል አንደኛው ነው የሚጠቀሰው። ምክንያቱም 200 ሜጋፒክስል ካሜራ ነው። ስለዚህ ፎቶ በምታነሱበት ጊዜ ጥርት ያለ ፎቶግራፍ ነበር ያሳያችሁ። እንዲሁም ይሄኛው ሴንሰር ነው አይታችሁ ከሆነ 35 ሚሊ ሜትር ነው ቲክነሷ ማለት ነው። ቅጥነቷ 35 ሚሊ ሜትር ነው ሙሉ የሚመስለው እንትን የሚለው። እንደገና ደግሞ ኤፍ 1.28 ነበረ። ኤፍ 1.28 ወደ ኤክስ 300 አልትራ ደግሞ ሲመጣ ኤፍ 1.12። ስለዚህ ክሊር የሆነ ኢሜጅ እንዲሁም ከዚህ ቀደም 200 ሜጋፒክስል ላይ የተወሰኑ ኢረሮች ወይም ችግሮች የታዩባቸውን እነሱን ከቨር ያደርጋል ተብሎ የሚጠበቀው ማለት ነው። ምክንያቱም ኤፍ 1.2 ማለት በቃ ባላንስ የሆነ ሻርፕነስ እንዲሁም ብራይትነስ አለው። እንዲሁም ናይት ፎቶግራፊ ላይም አሪፍ ካሜራ ማንሳት ይችላል ማለት ነው። ስለዚህ ምርጥ የሆነ ኤክስ 300 አልትራ ላይ እንግዲህ በጣም ምርጥ የሆነ የካሜራ ኳሊቲ እና ሲስተም አለው ማለት ነው። ትክክለኛ ፕሮፌሽናል ሌቭል ካሜራ ነው የተገጠመለት ማለት ነው። ኦልሬዲ ለገበያ ሊወጣ የተወሰኑ ገራቶች ነው የቀሩት። ሲወጣ ደግሞ ማሳወቃቸው ይሆናል። እንግዲህ ያው አም ሶ ኤክሳይትድ። አዳዲስና የሰሩ ስልኮች ላፕቶፖችን ማግኘት ፈልጉ ከሆነ በዚህ ቴሌግራም አካውንታችን ማግኘት ትችላላችሁ። ፒስ